ቢግ ቢዩቲፉል ቢል ከጃንዋሪ 1 2026 ጀምሮ ምን ማድረግ እንዳለብን እየነገረን ነው። ከጃንዋሪ 1 2026 ጀምሮ ማንኛውም ሰው ከአሜሪካን ወደ የትኛውም አገር ብር ሲልክ 1% ኤክሳይዝ ታክስ እንዲከፍል ተጠይቋል። ይሄ ከጃንዋሪ 1 2026 ጀምሮ ኢፌክቲቭ ይሆናል። ይሄ የሚሆነው በዴቢት ካርድ፣ በባንካችን፣ በዜል፣ በፔፓል፣ በቬንሞ የማንከፍል ከሆነ ነው። እነዚህን ኤሌክትሮኒክ ሲስተሞች ከተጠቀምን 1%ን አቮይድ ማድረግ እንችላለን። ያለበለዚያ ግን ካሸርስ ቼክ እና ካሽ የመሳሰሉትን ከተጠቀምን በካሽ የምንከፍላቸው ነገሮች ካሉ ግን 1% ኤክሳይዝ ታክስ ኦን ቶፕ ኦፍ ዋት ዊ ፔይንግ ፎር ትራንስፈር ፊ እንከፍላለን ማለት ነው። እሱን አንደርስታንድ ማድረግ አለብን። ብዙ አይደለም ግን ከብዛት ብዙ ቻርጅ ልንደረግ እንችላለን እና ሁሉ ጊዜ ያሉንን ገንዘቦች ወደ ባንክ አስገብተን በባንክ ነው ዳይሬክትሊ መጠቀም የምንችለው ማለት ነው። እንደኔ ግምት ይሄ ነገር መኒ ላውንድሪንግ የሚባል ነገር ለማስቆምም ይመስላል። ሁለተኛ ደግሞ ወደፊት በሚመጡት በ10 ዓመት ውስጥ በዲኬድ ነው የሚሉት በዲኬድ ውስጥ ወደ $10 ቢሊዮን ድረስ የማግኘት እቅድ ይዘው ነው የትራምፕ አድሚኒስትሬሽን ይህን ነገር ህግ ያወጣው። ስለዚህ ከጃንዋሪ 1 2026 ጀምሮ በተቻለ መጠን ያችን 1% አቮይድ ለማድረግ በዴቢት ካርድ፣ በባንካችን፣ በቬንሞ፣ ፔፓል፣ ዜል በመሳሰሉት ኤሌክትሮኒክ ሲስተም ዳይሬክትሊ ከባንካችን ወደ መኒ ትራንስፈር ካምፓኒዎቹ እንዲሄድ እናደርጋለን ማለት ነው። ድርጅቶቹ ለምሳሌ ሀረር ገበያ ከሪያ ጋር ይሰራል እንበልና ይሰራልም ደሞና ሲሰራ እናንተ መታችሁ በካሽ በምትከፍሉ ጊዜ ሀረር ገበያ 1% ትራንስፈር ፊው የምትልኩት 100 ብር ከሆነ የ100 ብሩን 1% ቻርጅ ያደርጋችሁና ያንን ሰብስቦ ለአይአርኤስ ሪፖርት ያደርጋል ማለት ነው። ሪያም ራሱ እኛ ሀረር ገበያዎች የሰበሰብነውን 1% ለአይአርኤስ ሪፖርት ያደርጋል። አይአርኤስ የሪያን ሪፖርትና የሪያን ሪፖርት ይዞ ይጠብቀናል። ከዛ እኛ የምንልክላቸውን እንደ ሀረር ገበያ የምንልክላቸውን 1% የ1% ሪፖርት ከዛ ጋር ማች ያደርጉና ገቢ ይደረጋል ማለት ነው። እና ኤቭሪ ታይም ልክ እንደ ሴልስ ታክስ ማለት ነው። ኤቭሪ ታይም የሰበሰብነውን ለአይአርኤስ ሪፖርት እናደርጋለን እናስገባለን ማለት ነው። ያንን አቮይድ ማድረጊያ ዘዴው ምንድነው? ዴቢት ካርድ፣ ቬንሞ ምናምን የመሳሰሉትን ኤሌክትሮኒክ ሲስተም ከተጠቀማችሁ ይሄ ህግ እናንተን አፌክት አያደርጋችሁም ማለት ነው። ያን የምትጠቀሙ ከሆነ ግን ችግር ይኖረዋል። ይህንን ልንገራችሁ ብዬ ነው። ሌሎች ነገሮችን ቢግ ቢዩቲፉል ቢልን በተመለከተ ሌሎች አፌክት የሚያደርጉን ነገሮች ካሉ ያየን እንመልሳለን ማለት ነው። እናመሰግናለን።